ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ለማታውቁኝ ምህረት እባላለሁ ከምህረት ቲዩብ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንደገና ደግሞ ሰብስክራይብ ላደረጋችሁ ቤተሰቦች እጅግ በጣም አመሰግናለሁ። አምናችሁ ወዳችሁኝና የምታስተላልፋቸው ሐሳቦች ይጠቅሙኛል ወይም ይጠቅመናል ብላችሁ ሰብስክራይብ ስላደረጋችሁ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በአንድ ሳምንት ምናልባት አሁን አንድ ሳምንት አካባቢ ሊሆነው ነው ወደ 6500 በላይ ሰብስክራይበር። ያው እንደምታስታውሱት ፍጹም ጋር ተመልሼ ሄጄ ነበርና ስንት ሰብስክራይበር አለሽ ብሎ ጠይቆኝ ነበር። እኔም አሁን ላይ ያለኝ 30 ነው። ግን ደግሞ ከኔ ቤተሰቦች ወይም ደግሞ በአንተ ቤተሰብ እኔን የሚወዱኝ 50 ሺህ እንደሚያደርሱኝ አውቃለሁ ብዬ ነበር። እናንተም አላሳፈራችሁኝም። በአንድ ሳምንት ጊዜ ውስጥ ወደ 6500 ምናልባትም ይሄን ቪዲዮ እየሰራ 7000 ገብቶ ሊሆን ይችላል። ስለዚህ በቀን ውስጥ በትንሹ ሚኒመም 1000 ሰው ሰብስክራይብ ያደርገኛል። በጣም ነው የማመሰግነው። ቃላት የለኝም ማለት ምን ማለት እንዳለብኝ አላውቅም። ግን እኔ በጣም እንድጠነክር እንድበረታና እያንዳንዱን ጥያቄዎቻችሁን እንድመልስ ከጎናችሁ እንድሆን እንደገና እኔ ጋር ያሉትን ሐሳቦች ወይ ደግሞ እኔ የሳትኩትን እንዳትስቱ እኔ ተጠቀምኩትን እንድትጠቀሙ በማለት በራሴ ዩቲዩብ ቻናል መጥቻለሁ። በጣም አመሰግናለሁ ቤተሰብ ለሆናችሁ፣ ከዚህ በኋላም ደግሞ ቤተሰብ ይሆናችሁ ለምትቀጥሉ። ዛሬ ግን ፍጹም ጋር ሳይሆን ወይ ደግሞ ንቁ ፖድካስት ሳይሆን አላይቭ ጋር አንድ ሐሳብ ተነስቶ ነበር። ማለትም ስለ ማዳም ቅመሞች ስለኛ ስደተኛ ሰዎች ሴቶችም ወንዶችም በአረብ ሀገር ላለ ነው ለነበር ነውና ለተመለስ ነው ይጠቅማል እምላቸውን ወይ ደግሞ ከልብ ይሄን ነገር ቢያውቁ ኖሮ አስቀድመው ከመምጣታቸው በፊት ይሄንን ቢያውቁ ኖሮ ወይ ደግሞ ይሄንን አውቄ ቢሆን ኖሮ በየማሰባቸውን ቢሆኖች ላወራ መጥቻለሁ። እናንተም ጥያቄ አንስታችኋል። ወደ ሀገር ቤት ግቡ ብለሽናል። እንደውም ያኔ ምንድነው ያልኩኝ ወደ ሀገር ቤት ኑ ስል እዛ ያሉት ስደት ላይ ያሉት ሳይሆኑ እዚህ ያሉ ቤተሰቦች ራሱ ይቀጠቅጡኛል ብዬ ነበርና እናንተ ወደ ኢትዮጵያ ከመምጣት እዛ ያለው በደልና ችግር ይሻለናል እስከማለት እንደመረራችሁ የገባኝ ከዛ ቪዲዮ በኋላ ነው። ሌሎቻችሁ ደግሞ እንዴት ነው የምንመጣው? መምጣት እንፈልጋለን ነው ባጭሩ አይደለ? ሁሉም ሰው ወደ ሀገሩ መግባት ይፈልጋል። ግን እንዴት እንምጣ? ምን ይዘን እንምጣ? እዚህ ሀገር ምን የተዘጋጀልን ነገር አለ የሚል ጥያቄዎች አንስታችኋል። ኑ ብለሽ መተንስ ብላችኋልና ከመምጣታችሁ በፊት ማወቅ ያለባችሁን ነገር በዝርዝር ዛሬ ላወራችሁ ነው ቁጭ ያልኩኝ። ምክንያቱም እኔ አውቄ መጥቼ ቢሆን ኖሮ እጠቀማለሁ ይጠቅመኛል ብዬ አስብ የነበረውን ነገር ወይ ደግሞ እኔ ሉዝ ያረኩትን እኔ ያጣሁትን ነገር እናንተ እንዳታጡ ይሄ ቪዲዮ ለማዳም ቅመሞች ነውና ዛሬ ቁጭ ብላችሁ እንድትሰሙኝ እፈልጋለሁ። እንደምትሰሙኝም አውቃለሁ። በጣም ነው የማመሰግነው። የመጀመሪያው ነገር ወደ ሀገር ቤት ለመምጣት በግላችሁ ነው መወሰን ያለባችሁ። ማለትም ማንም ሰው በእናንተ ጉዳይ ሊወስን አይችልም። ያ ማለት ምንድነው? ወደ ኢትዮጵያ መምጣት እፈልጋለሁ ብላችሁ ቤተሰብ ስታወሩ፣ ጓደኛ ስታወሩ፣ ዘመድ አዝማድ ስታወሩ እንዳምበጪ እዚህ ያለነው ራሱ ከብዶናል፣ ያለንበት ሁኔታ አሪፍ አይደለም፣ ምን አለ ብለው ይላሉ። ያ ማለት እናንተ እነሱን የምትሰሙ ከሆነ መቼም ነው ማትመጡት። ምክንያቱም ነገ ጧትም ከዚህ የዋሰ እንጂ ከዚህ የተሻለና የተስተካከለ ነገር አይመጣም። ማለት እናንተ ስትወጡ ከነበረበት ኢኮኖሚካሊ ሰው የባሰ ኑሮ እየኖረ ከሆነ በቆያችሁ መጠን ምንም አታስተካክሉ። ብዙዎቻችን ደግሞ ሴቶች ነን። ያ ማለት ምንድነው? ስንወጣ ለ2 ዓመት ፕሮግራም አድርገን ይወጣል ብዙዎቻችን። ከዛ ግን 12 ዓመት 22 ዓመት እና 24 ዓመት ሆኖናል። ያ እንደ ሴት ወደ ሀገር ቤት ስንመጣ ምንድነው ልናገኝ የምንችለው? ገንዘቡስ በቂ ነው ወይ? እኔ ሁል ጊዜ ይሄንን ቆይታ 6 ዓመት 10 ዓመት 5 ዓመት የሚለውን ሳስብ ወደ አይምሮዬ ምን ይመጣል መሰላችሁ? አንድ ወንጀለኛ የሱን ወንጀል እኔ ወስጄ ወይ ደግሞ እኔ ነኝ ግጭትም ከሆነ እኔ ነኝ ይሄን ግጭት የፈጸምኩኝ ወይ ደግሞ ይሄንን አክሲደንት እኔ ነኝ የፈጸምኩ ሰው የገደልኩት እኔ ነኝ ብዬለት ብታሰር ለቤተሰቦችሽ የኔን ቦታ 5 ዓመት ወይም 4 ዓመት ብታሰሪልኝ እኔ 2-3 ሚሊዮን ሰጣቸዋለሁ ቢል እሺ አይደለም። ስደት እንደዛ ነው። ለኔ ፈቅደን የታሰርንበት ቦታ ነው። ደግሞ ለ4-3 ሚሊዮንም አይደለም ሚሊዮንም ላይ ሞላ ይችላል በ4-5 ዓመት ቆይታችን። ወደዚህ ስንመጣ ከመምጣታችን በፊት የጊዜ ፍሬም ስናስቀምጥ
የምንጠይቀው ሰው ኑ ስላለ ወይ ደግሞ አትምጡ ስላለን ሳይሆን መምጣት ያለብን ለመምጣት ምንድነው የሚያስፈልገን ታውቃላችሁ ለመሄድ ምን ያስፈልግ እንደነበረ ፓስፖርት ከዛ በኋላ ደግሞ ቪዛችንን ያው ከኤጀንት ነው ወደ ኤጀንሲ መሄድ ከኤጀንሲው ጋር ምን ሄደውን ሀገር መምረጥ ምናምን ወዘተ ሜዲካል ምርመራ አንዱ ነገር እንኳን ባይስተካከል እንደማንሄድ ታውቃላችሁ ስለዚህ ስንሄድ ይሄን ያክል ፕሮሰስ ምናረግ ከሆነ ስንመጣም እንደዚህ አይነት ሂደቶች ያስፈልጉናል እጃችን ላይ ፓስፖርት ስላለና ትኬት መቁረጥ ስለቻለን ብድግ ብለን ወደ ሀገር ቤት መምጣት አንችልም ምክንያቱም የወጣንበት አንድ ዓላማ አለ የመጀመሪያው ያንን ዓላማ አለመዘንጋት ወደ ሀገር ቤት ልመጣ ነው በቃ ልመጣ አስቤያለሁ ስትሉ ስንት አለሽ ምን መስራት አስበሻል ከሚሉ ሰዎች ጋር ከመወያየት በላይ ለራሳችሁ ስንት አለኝ ምን ሙያ አለኝ ለምሳሌ ማዳም ቤት ያለን ወይም ደግሞ ኮንትራት የምንሰራ ብዙ ጊዜ እኛ ሀገር ያልተለመዱ የምግብ አሰራሮች እናውቃለን በጣም ጎበዝ ነን ጽዳት እናውቃለን መኪናዎች ጭምር እናጥባለን ያ ማለት እዚህ መተን ላባጆ ብንከፍት መስራት እንችላለን ማለት ነው ስንመጣ ግን ያንን የያዝነው ነገር እንደሞያ ልንቆጥረው ይገባል እንደ አንድ ፕሮፌሽን በቃ እኔ ጎበዝ ነኝ ምግብ ማብሰል ላይ በጣም በትንሹ ወደ ምግብ ስራ ብገባ ቀጥታ ወደ ምግብ ስራ ብገባ እንደገና ደግሞ ለ5ም ለ10ም ለ20ም ሰው ዴሊቨሪ ይዤ ብዙር ብሰጥ ቀጣይ ምን ማድረግ እችላለሁ እንዴት መስፋት ይችላል እርግጠኛ ነኝ ጎበዝ መሆኔን ማብሰሌን ሀገር ቤት ይሄንን ስራ በሰራ እንደማያዋጣ የሚለው እናንተ ናችሁ ከራሳችሁ ጋር መማከር ያለባችሁ ሌላው ወደ ኢትዮጵያ ከመምጣታችሁ በፊት ራሳችሁን ዝግጁ ማድረግ ካለባችሁ ነገር ተጨማሪ ከሰዎች አለመጠበቅ ስመጣ ቤተሰብ ጓደኛ ዘመድ ለእናንተ የሚሰጣችሁ ነገር ከሌላው ስፔሻል እንዲሆን አትጠብቁ ስለሰጣችሁ ማንም አይወዳችሁ ማለት መስጠታችሁ ተቋርጧል ስትመጡ እኮ ተቋርጧል ስለዚህ እዛ ያላችሁ የህይወቴ እንትን አንቺ ነሽ ያላንቺ ይሄ ቤት አልቆመም የዚህ ቤት መሰሶ ነሽ ምናምን የተባለው ያኛው ኔትወርክ እዛ ስትሆኑ ነው ብሉቱዝ እንኳን ከስልክ ጋር የሚገናኘው ካለው ቅርበት አንፃር ነው ልክ ሲርቅ ግን እየተለያየ ነው የሚመጣ እናንተ ከዛ ገንዘብ ላይ ተነስታችሁ ስትመጡ አይ በቃ አሁንም ትቻለሽ ታስፈልጊያለሽ ትጠቅሚያለሽ ሀገርሽ ስሪ ላትባሉ ትችላላችሁ ደግሞ ልትባሉም ትችላላችሁ ተባላችሁም አልተባላችሁም ግን ውሳኔው የእናንተ ነው ስትወጡ ሰው ወስኖላችሁ ቤተሰብ ወስኖ በእናንተ ህይወት ላይ ሄዳችሁ ሊሆን ይችላል አሁን ግን በራሳችሁ መወሰን ልመዱ እናንተ የውሳኔ ሰው መሆን አለባችሁ ሁለተኛው የያዛችሁት ገንዘብ ምን ያህል ያሰራኛል የሚለውን ስታስቡ በጣም ትንሽ ሊሆን ይችላል ግድ የለም ግን ለመጀመር ይበቃል ምክንያቱም ይዛችሁ ያሰባችሁት ገንዘብ 1 ሚሊዮን 2 ሚሊዮን ቢሆን ያንን 2 ሚሊዮን እስኪጠራቀም 10 አመት ከምትቆዩ እጃችሁ ላይ ያለው 200 ሺህ ይዛችሁ ብትመጡ ቅድም እንዳልኳችሁ በጣም ጥቃቅንና አነስተኛ ስራዎች አሉ ከዛ መጀመር ትችላላችሁ ሌላው ደግሞ ቫኬሽን ወደ ሀገር ቤት እንዳትመጡ እኔ ሳትኩትን ነው መነግራችሁ ለቫኬሽን ሀገር ቤት ስትመጡ 2 አመት የሰራችሁትን ብር ይዛችሁ ትመጣላችሁ በእርግጥ ስትመጡ ዝም ብላችሁ ላትመጡ ትችላላችሁ መሬት ልገዛ ነው ባጃጅ ልገዛ ነው ታክሲ ወይ ገዛለሁ ነው ብላችሁ ነው የመጣችሁት ከዛ ተመልሼ ከሄድኩ በኋላ ያንን መሬት ቤት ሰራበታለሁ ስትመጡ የምትጠብቁትን አይነት መሬት ላታገኙ ትችላላችሁ እውነቱን ስነግራችሁ ደላላዎችም ሆኑ ቤተሰብም ሆነ በዙሪያችሁ ያለ ሰው አቅም አላችሁ ብለው ስለሚያስቡ በጣም ውድ የሆነ እናንተ አፎርድ ማድረግ መክፈል የማትችሉትን መሬት ሊያሳያችሁ ይችላል በፍጹም ያኔ ተስፋ እንዳትቆርጡ በቃ አሁን ብሩ መሬት መግዛት አልቻለምና አጥፍቼው ተዝናንቼ ልሂድ ብላችሁ 2 ወር ተዝናንታችሁ የ2 አመት ብራችሁን ጨርሳችሁ አትመለሱ ቫኬሽን ለእናንተ የሚሰጠው ምንም ጥቅም የለም ነገ በሀገራችሁ እኮ ሰርታችሁ ሌላ አውሮፓ አፍሪካ ሀገራት ለቫኬሽን ትሄዳላችሁ ወደ ሀገር ቤት ቫኬሽን የለም ሰው እንዴት ወደ ራሱ ሀገር ቫኬሽን ይመጣል ይሄንን ከግምት አስገቡ ሶስተኛው ደግሞ ሳልላችሁም ማላልፈው አቅማችሁን እወቁ ማለት ትቻለሽ አትችይም ስለተባላችሁ አይደለም ወይ ደግሞ የሆነ ዘርፍ ይሄ እንመጣለን ወይ ጸጉር ቤት እንከፍታለን እንመጣለን ወይ ግሮሰሪ እንከፍታለን ማለት ይሄ ነገር ያበላል በደንብ ቆም ብላችሁ አስቡ ለመቀጠር ሞክሩ አንዳንድ ስልጠናዎችንም ለመውሰድ ሞክሩ እንደገና ደግሞ ወጪና ገቢያችሁን አመጣጡ ስትመጡ ምንም ገቢ የላችሁ በአጠቃላይ ተቀማጭ ገንዘብ እንኳን ቢኖር ወጪ ብቻ ነው ያለባችሁ ስለዚህ ይሄ ሚሪንዳ ጠጥተን በላዳ ሄደን ከአንድ ወር በኋላ
ተመልሰን በእግርም ቢሆን እንሰደዳለን እንጂ አንቀርም። ይሄንን ሎጂክ እንኳንኛ ሐረቦች ያውቁታል፣ በደንብ አውቀውታል። ወደ ሀገር ቤት ስንመጣ እንደማንቆይ እንደምንመለስ እንደምንጎሳቆል እንደማይመቸን አውቀውታል። ያ ያልተመቸን ያ እንደዛ የሆነው ገንዘቡን አጥፍተን እኛ ደግሞ ራሳችንን ሳንሆን ማዳም ቤት ዩኒፎርም ለብሰን እስከ ሌሊቱ ሰርተን ምናምን ከቆየን በኋላ በጣም የሚያምር ፎቶ እየተነሳን የሷን ባክግራውንድ ደስ የሚሉ ነገሮች ላይ ተደግፈን ፎቶ ተነስተን የሚገራርም መኪና ላይ ራፍት ስንወጣ ፎቶ ተነስተን ለቀን የለንም ስንል እኛን አይረዱም። ስለዚህ ያለንበትን ለምሳሌ ብር ስትባሉ አልችልም እንደዚህ ፕሮግራም አድርጌያለሁ። ምናልባት ለቤተሰብ ጨክኖ አይደለም፣ የመጀመሪያ ዓላማችን ቤተሰብን ለመለወጥ ነው። ግን በምንድን ነው የምንለውጠው ነው? ምክንያቱም በዓል ስለደረሰ በግ ዶሮ ቅርጫ እኛ ስንሄድ እኮ ወይ አንድ ዶሮ ታርዶ ወይ ሁለት ዶሮ ታርዶ የሚበላ ፋሚሊ እኛ ከሄድን በኋላ እኛ እዛ ስለሆነም ብቻ በጉ ላይ ዶሮ ላይ እንደገና አረብ ሀገር ልጅ አላት ሲባል የእውነት የታዘብኩትን ዶሮ አለ በግ አለ ከዛ ቅርጫ አለ። ምንም ነው ጥቅም የሌለው ማለት ቀጣይነት የሌለው ግን ደግሞ ጭራሽ ባልመጣች ማለት ከጥላቻ አይደለም እንዳንመጣ የምንፈልገው ከምንሰጠው ነገር አንፃር ያንን ግን ቅድም እንዳልኩኝ እድሜያችንን ሰተን ነው የምንቀበለው። 4 ዓመታችንን 10 ዓመታችንን 8 ዓመታችንን ሰተን ያገኘነው ገንዘብ የበግ መግዣ የዶሮ መግዣና የቅርጫ መግዣ ሊሆን አይገባም። መደበኛ የሆነው ኑሮ እንዳለ ሆኖ ምናልባት ህይወታቸውን የሚቀይር ነገር ማድረግ ቀላል የማይባል ነገር ሊሆን ይችላል። ለምሳሌ ቤተሰብ ያለበት ሁኔታ በሽታ ቢኖር ህመም ቢኖር እንደገና ደግሞ ለመማር አቅም ባይኖራቸው መልበስ ባይችሉ ግዴታችን ነው ከሀገር ወተን ህሊናችንም ስለማያርፍ። ከዛ በዘለለ ግን ኤክስትራ የሆነ እነሱን የሚያቀብጥ ነገር ለልጆች አይደል እንዴ ተሰደድኩኝ ይሄን ይብሉ ነጭ ጤፍ ጥቁር ጤፍ ይብሉ እንትን ይብሉ እያንዳንዱ ወራዊ ደሞዛችንን እያሰጠን የምንቆይ ከሆነ አንመጣም ዘላለማችንን እዛው እንኖራለን ብንል እንኳን እንሞታለን። በቃ ልትረሱት የማይገባው እዛ በቆየን ቁጥር መሞትም አለ። ስለዚህ እነዚህ ቤተሰቦች እኛ መጀመሪያ ያስለመድናቸውን ነገር ሲያጡ እኛም ማጣት ብቻ ሳይሆን የለመዱትን ነገር ማጣት ምን ያህል እንደሚያጎሳቁላቸው ምን ያህል ከመጀመሪያ የከፋ ችግር ውስጥ እንደሚከታቸው ልናስብ ይገባል። ሌላው ደግሞ ኮምፒቲሽን ወይም ደግሞ ይሄ ውድድር። አረብ ሀገር ያለች ሴት ለእናቷ ቀለም ስላስቀባች ቁምሳጥን ስለገዛች ሶፋ ስለተቀየረ ግዴታ አይገለብሽም የሶፋ ብር የመላክ የቀለም ብር የመላክ። ምክንያቱም ከእድሜሽ ላይ ተቀንሶ የተቀባው ቀለም አንቺ እስክትመለሽ ድረስ ያረጃል። ስለዚህ ማወቅ ያለባችሁ የሆነ እየሰጣችሁ መወደድን ማጠራቀም መጨረሻ ከባድ መጠላትን እንዳትቋቋሙ ነው የሚያደርገው። እኔ ያጋጠመኝን ልንገራችሁ። ሁላችንም ወደ ኢትዮጵያ ስንመጣ ለምሳሌ እኔ ስመጣ በእኔ ውሳኔ አልመጣውም፣ ከዚህም በፊት አወርቻለሁ። ጓደኛዬ ምክንያቱም እኔ መኖሪያ ፍቃድ የለኝም፣ እህቷ መኖሪያ ፍቃድ አላት። እሷ ወደ ሀገር ቤት መሄድ የምፈልገው ምህረት ስትሄድ ነው አለች። እህትየው ደግሞ እኔ ጥያችሁ ከሄድኩ የመኖሪያ ፍቃድ የላችሁ፣ እህቴ ደግሞ እዚህ እንድትቀር አልፈልግም፣ ለምንድን ነው አንቺ መሄድ የማትፈልጊው ብላ ጠየቀች። በቂ መልስ አልነበረኝም። እዛ የነበርኩበት ሀገር የነበረውን ስራ ገንዘብ ማግኘት ምናምን ተመችቶኝ ስለነበርና ወስኜ ስላልነበረ ወይ ደግሞ ለመምጣት ተዘጋጅቼ ስላልነበረ ዝግጁ አይደለሁም ነበር ያልኳት። ታዲያ ግን ጓደኛዬ ከሷ የሚበልጥ ነገር የለም ከሷ ጋር አብረን ብንመጣ ይሻላል፣ እዚህም አብረን ብዙ ስራዎች እንሰራለን ከአንድ ሁለት ይሻላል በሚል እምነት ተነስቼ መጣሁ። የመጀመሪያው ወደ ሀገር ቤት ስመጣ 23 ዓመት እንኳን አልሆነኝም። ሁለተኛው ጓደኛዬ በደንብ እኔን ዶሚኔት ወይ ደግሞ እሷ የምታመጣቸውን ሀሳቦች እቀበላለሁ። ምክንያት ከጠየቃችሁኝ ባለውለታዬ ናት። በረዶ ላይ በተጣልኩ ሰዓት እንደገና ሀረቡ አምጥቶ መንገድ ላይ እኔን ጥሎኝ በሄደ ሰዓት የተቀበለችኝ ወደ ቤቷ ያስገባችኝ ስራ የፈለገችልኝና ያስቀጠረችኝ ናት ብዬ ስለማስብ ለሷ ውለታ ምላሽ የነበረው ውለታ አይደለም ራሴን መስጠት ነው። ስለዚህ ወደ ሀገር ቤት መጣ። የመጀመሪያ ያልጠበቅኩት ነገር ምንድነው የሆነው? ኤርፖርት ለሁለት እንደምንመጣ ያውቃሉ ፋሚሊዎቹ፣ ግን ለሷ ብቻ ነው አበባ ይዘው የመጡት። ስለዚህ ለሷ አበባ ተሰጠ ገባች ምናምን። ያን ጊዜ ነው አያችሁ መረዳቴ እየተበላሸ የመጣው። ከሰዎች እንደምጠብቅ የገባኝ ሆይ ለኔስ ምን ችግር አለ ውድ ነው እንዴ እንዲህ ብሎ እንዲያስብ ጭንቅላቴ የሆነው። ከዛ በኋላ ስራ ስፈልግ ግሮሰሪ እንደዚህ የመስራት ፍላጎት ነበራት እሷና ሌላ ሴት። ከዛስ እኔ በራሴ የምመራ ሰው ስላልነበርኩኝ ጆይን አረኩኝ ያንን ስራ።
ታውቂያለሽ ወይ ከዛ በፊት ሰርተሽ አላውቅም እንደገና ሐሳቡ ነበረሽ ወይ አልነበረኝ ፍላጎቱስ አልነበረኝም ምንድነው የነበረኝ ገንዘብ ነው የነበረኝ ስለዚህ ኢንቨስት የት ማድረግ እንዳለብኝ መች ማድረግ እንዳለብኝና እንዴት ማድረግ እንዳለብኝ ስለማላውቅ ሁሉን ነገሬን ሳጣ 1 አመት አልፈጀብኝ ብታምኑም ባታምኑም ከ1 አመት በኋላ የሚገርም ድሃ ነው የሆንኩ ስለዚህ ገንዘብ እንዴት እናጠራቅማለን የሚለው እንደሚከብደን ሁሉ እንዴት ነው ያጠፋነው የሚለውም እንደዛ ነው ምክንያቱም በ10 አመት አጠራቅመን ያመጣነውን ገንዘብ በ10 ቀን ውስጥ ማጥፋት ይቻላል ስለማጥፋት ቪዲዮ አያስፈልግም ምክንያቱም ማጥፋት በጣም ቀላሉ ስለሆነ ማለማት ነው ከባዱና ያንን ገንዘብ እንደዛ ነው ሉዝ ያደረኩት ግን ከራሴ ጋር ምን አይነት ውሳኔ ነበረኝ ስመጣ ሰዎች ወስነው ነው የመጡ ስለዚህ እኔ ባልመረጥኩት ነገር በተመረጠልኝ ነገር ሆኜ ሷናት ብዬ ህይወቴ ላይ ተጠያቂ ባደርጋት እንደ ምህረት ምን አገኛለሁ ምንም ስለዚህ ለእናንተ ይሄን የምለው ምንድነው ራሳችሁን ተጠያቂ አድርጉ ለሚደርስባችሁ ነገር እኔ ነኝ ጥፋተኛ እኔ ነኝ ማስተካከል ያለብኝ እኔው ጋር ነው ያለው ሁሉም ነገር ያለው እኛ ጋር ነው መፍትሄውም ያለው እኛ ጋር ነው ኮዙም ያ ጉዳዩም ያለው እኛ ጋር ስለዚህ ጉዳዩ ጋር ወይ ደግሞ ያ ኮዝ ላይ ያ ችግር ላይ መድረስ ከቻለ መፍትሄውን ግማሽ መተናል ማለት ነው ወንድሜ ብር ልኬለት ነበር አጠፋ ማወቅ ይቻላል ሳትመጡ ገንዘቡ መኖር አለመኖር ሳትመጡ በየትኛውም መንገድ ማወቅ የምትፈልጉትን ነገር አውቃችሁ ነው መምጣት ያለባችሁ የመጀመሪያው ሁለተኛ እንዳልኳችሁ ውሳኔ ሶስተኛ ተጠያቂነትን ሰዎች ላይ ተጠያቂ አለማድረግ ራስን ተጠያቂ ማድረግ ለጉዳዩ ያ ወደ መፍትሄው እንድንቀርብ ያደርገናል ሶስተኛው ወይ ደግሞ እንደ አራተኛም ቁጠሩት ዝቅ ማለትን አለመፍራት ሰዎች የውሸት ነው የሚከቡን ከውጭ ስንመጣ ሽንት ቤት ቅርብ ከሆነ ይሸታታል አላርጂ ትሆናለች ፀሐይ አትችልም በራይድ መሄድ ነው ያለባት በባጃጅ ነው መሄድ ያለባት ወይ በጣም እንደዚህ ፀሐዩን ትናለሽ ምናምን ብላ ብዙ ውሸት ነው እኔ በጣም ብዙ ሴቶች አውቃለሁ ከአረብ ሀገር መተን አሁን ላይ ሰው ቤት ተመላላሽ የሚሰሩ ልብስ የሚያጥቡ እንደገና ጎዳና የወጡ እናንተም በየሚዲያው ታያላችሁ ትላንትና ምን ነበራቸው ጓደኛ ነበራቸው ሰው ነበራቸው ቤተሰብ ነበራቸው አልሰማም ብለው ብቻ አይደለም ስለሚመረጥላቸው መታችሁ ባስ ብትጋፉ ነውር አይደለም መታችሁ በታክሲ ብትሄዱ ነውር አይደለም መታችሁ በእግር ብትሄዱ ነውር አይደለም ሌላው ደግሞ ይዛችሁ የምትመጡት ነገር ለምሳሌ ልብስ ጫማ ወርቅ ሌላም ነገር አስፈላጊ ሊሆን ይችላል መሰረታዊ ሊሆን ይችላል ግን በዚህ ልክ ኤክሰስ ሊሆን አይገባም ሁለት ሻንጣ ዕቃ በጣም በቂ የእናንተ ልብስና ጫማ ሰታችሁ ቤት ለቤት ነው የሚያደርጉት ኢቭን ለምንድነው እንዲያደረግከው ወይ ደግሞ ለምን እንዲያደረግሽ ለምን ስልኩን ሰበርሽ ለምን አንዴ ሰተሽናል አይመለከትሽም ልትባይ ትችላለሽ ወይ ደግሞ ካርቶን ነው ደግሞ ለካርቶን ደግሞ ለሰልባጅ ደግሞ ማዳም ለጣለችው አይደለም ማዳም አንድ ዕቃ አትጥልም እኔ እስከማውቀው ገንዘባችንን አውጥተን እኔ ልብስ ቤት ሰራ ነበር ስለዚህ ወደ ሀገር ቤት ሊመለሱ ሲሉ መተው ሾፕ ያደርጋሉ ልብስ ይገዛሉ ከማዳም ጋር ታዲያ ያ የሚገዙት ብር የ5 የ6 ወር የተጠራቀመ ደሞዝ ብር ሲመጡስ ወይ የአረብ ሀገር ልብስ ተብሎ አይወደድም ወይ ቤት ለቤት ነው የሚለብሱት አንድ ሴት ከአሜሪካ መታ ለእናትሽ ወይ ለእህትሽ ወይ ለቤተሰብሽ አንድ ስካርቭ ሰታ ብትሄድ ቁም ሳጥን ውስጥ እንደ ባንዲራ ነው የሚቀመጠው ባንዲራ ነው በቃ ይሄ ከአሜሪካን የመጣ ነው በጣም በቃ ስለምትወደኝ አስታውሳኝ ይዛ መጥች የእንትና ልጅ ትባረክ እድሜዋ ይባረክ ነው የሚባለው ያንቺስ ከሰል ነው የምታቀጣጥልበት ያንቺስ አትፈልገው ብርሽን ይዘሽ ነው መግዛት ካለብሽ እዚህ ሱቆች አሉ ልብስ ቤት አለ ሼን ኦርደር አለ እንደገና ደግሞ ገበያ ላይ ልብስ አለ የቦንዳ ልብስም አለ በነገርሽ ላይ ካንቺ ልብስ የቦንዳ ልብስ በጣም ቫልዩ አድ ያደርጋል ኢትዮጵያ ውስጥ ይሄ ልታውቂ ይገባል አይደለም ገዝተሽ ካርጎ ልታረጊና ያው ሁሉ አንጋግተሽ በቀረጥ ብርሽ ላይ አልቅ ማዳም በሰጥሽ እንኳን ሃይ ኳሊቲ የሆነና ያመንሽበትን ካልሆነ ሰብስበሽ ወደ ሀገር ቤት አትምጪ ትዝ ይለኛል እኛ ቤት ጎርፍ ሲገባ የኔ በጣም ብዙ ካርቶን ስለነበር ይዤ የመጣሁት ካርጎ አድርጌ በጣም ከባድ የሚሆንብን የኔን ካርጎ ሻንጣዎች ወይ በርሜሎች ከቦታ ቦታ ማዘዋወር ምክንያቱም ቤቱ እንዳለ በጎርፍ ይጥለቀለቃል ያንን ለመቅዳት በቃ መሰናክል በሉት ከዛስ ለብሰዋለሁ ወይ አይ ብዙውን አለብሰው የት ነው የምለብሰው ለቫኬሽን አምጥቻለሁ ወዴት ነው የሚሄደው ለኦኬዥን አምጥቻለሁ የት ነው ያለው የኔ ኦኬዥን
መድረክ ላይ ስወጣ ፐርፎርማንስ አረግ ምለብሰው አለ እንደ ባንከር ሙሉ ምለብሰው ሱት አለ ግን ሁሉም የሚለበስ አይደለም ስለዚህ ከቦታ ቦታ ስንሸከም ከቦታ ቦታ የበረዶ ዘመን ልብሶች ሊባኖስ የነበርኩበት ብርድ አለ ሶ ቡትሶቹ ካፖርቶቹ የትም ነው ማላረጋቸው እኔ እንደነገርኳችሁ መጨረሻ ላይ ወደ ሽያጭ ነው ይዣቸው የመጣው አሁን ምናልባት እናንተ የምትገዙት ልብስ ፋሽን ካልሆነ እንደገና ደግሞ ትሬንድ ካልሆነና ካለፈ አውት ኦፍ ፋሽን ከሆነ ለገበያው አይመጥንም በጊዜው እኔ ይዤ ስመጣ እንደገና ደግሞ መቸገሬ በጣም ፈጣን ስለነበረ በአንድ አመት ውስጥ ወደ ችግር ስለገባው ወዲያው ለመሸጥም ለመለወጥም ፋሽኑም እንትን አላለም አቬለብል ነበር ገበያው ላይ ነበር ስለዚህ ወደ ሽያጭ ይዤው መጣ እናንተ ግን ከመምጣታችሁ ከ4-5 አመት በፊት ያጠራቀማችሁት ልብስ ኤክስፓየርድ አርጓል አያስፈልግም እዚህ ሀገር የሚፈልገው ነው አይደለም ከዛ በተጨማሪ ደግሞ ዝቅታም እንዳትፈሩ እናንተ የአረብ ሀገር የማዳም ሽንት ቤት አጥበሽ ነው የማዳም ሽንት ቤት እኮ ከአንዳንዶቻችን ሳሎን እጅግ በጣም የተሻለ ምንም እኮ ነውር አይደለም ማጠብ ሽንት ቤት ነውር አይደለም እኔ በጣም የሚገርመኝን አባባል ልንገራችሁ እኔ ምህረት ሽንት ቤት ስጸዳዳ 10 ብር ቢገባብኝ እጄን ለ10 ብር አልከተም አይፎን ቢገባብኝ ግን እከታ ላስመጥጥ ይችላል እንደዛ ቫልዩ ስጥ ለምንድነው ዋጋ የከፈላችሁ ያላችሁ ለተራ ነገር ነው ወርዝ ያረጋል ነገርየው ከእድሜሽ አንፃር የሚወድሽ በጣም ነው የምወድሽ አይ ሚስ ዩ ምናምን የሚል ቴክስት ነው ምን እየተመከርሽ ነው ነይ መተሸይና አድርጊ ዝቅ በይ ግድ የለሽም አያስፈልግሽም አንቺ እዛ ሾፒንግ የምታረጊበት ብር እዚህ ሻይ ቡና ያስጨምርሻል ከዛስ ትላንት ሽንት ቤት የቻልሽ የማዳምን ግልምጫ የቻልሽ አንድ ቤት ታፍነሽ መቀመጥ የቻልሽ የሰዎችን ንግግር የቻልሽ እያለ መብላት የተከለከልሽ ፍሪጅ የተቆለፈብሽ ምናልባት ደግሞ ስትበይ በመብላትሽ ሲገላምጡሽ ሳትበይ ጨጓራሽን የታመምሽ አንቺ ሴት በነፃነት ብስኩት በሻይ እየበላሽ መስራት አይከብድሽ በፍጹም ነው የማይከብድሽ ለራስሽ ንገሪው መቻልሽን ንገሪው አቅምሽን ንገሪው ብቻሽን መወሰን እንደምትችይ ንገሪ ጊዜው እንደሆነ ግን ወቂ ይሄንን ለማድረግ የመጀመሪያውም ነገር ጊዜ ነው ወይ እዚህ ከዚያ ሀገር ለመሄድ ጊዜ አስቀምጠሻል ለመምጣት ጊዜው ነው ወይ የ12 የ14 አመት ልጅ አይደለም አይደለ ያ ማለት አንቺ 30 40 አመትሽ ካለፈ በኋላ መምጣት ልክ እንዳልሆነ ያወቅሽ ስህተት አትስሪ ነይ ስትመጪ ቅድም ያልኩሽን ነገሮች እንዳለ ማዘጋጀትሽን እንዳትረሽ ወደ ሀገርሽ ስትመጪ ምን ማድረግ እንዳለብሽ ከሰው ምንም መጠበቅ እንደሌለብሽ ለምን አበባ ይዘው አልመጡም ለምን ሀጋላ አረጉኝ ለምን ፍቅር አልሰጡኝ በእያንዳንዱ ነገር ምንም ከማንም አትጠብቂ ስለሰጠሻቸው አይወዱሽም ይሄ የኔ መርህ ነው ሰው በሰጠሽው ቁጥር መስጠትሽ የተቋረጠ ቀን መስጠት ያቆመች ወይ ደግሞ የሚሰጣት ነገር የተከለከለች ሴት አትፈልግም አንቺ ካንቺ በላይ ያንቺ መስጠት ነው የሚያስፈልገው እኔ በጣም የሚገርመኝ ነገር ልንገራችሁ እስቲ እዩ አህያ እኔ ሁሉ ጊዜ ወደ አይምሮዬ ስለምትመጣ ቀንድ የላትም አይደል ጉልበት ግን አላት በጣም ነው የምንገለገልባት ግንስ ለምንድነው ታዲያ በሬን ማንገለገለው ለምንድነው ማንጋልበው ለምንስ ነው ማናስለፋው ቀንድ ስላላት ነው አቅም ስለሌላት አይደለም የሆነ ባውንደሪዋን ስታልፉ ወተቷን እንኳን ለመውሰድ በጣም በብዙ ተሻሸት በብዙ ፍቅር ምናምን ነው የምትሰጥ ዝም ብላ አትሰጥ አህያ ግን ሰጣም ምስጋናም አታም ስለዚህ በህይወታችን ውስጥ የውሳኔ ሰው መሆን አለብን ቀንድ ሊኖረን ይገባል ቀንድ ያስፈልገናል የሆነ ነገር ላይ ልንዋጋ ይገባል መከልከልን ካወቅን መከልከል መቻል አለብን ማንን ነው መንከለክለው የት ነው መንከለክለው ለምንድን ነው መንከለክለው በደንብ እናውቃለን የከለከሉንን እንከለክላለን በራሳችን ላይ አንደራደርም በእድሜሽ ላይ እንዳትቀልጅ 30 አመት 35 አመት እኔ እንደውም ትዝ ይለኛል ሲሄድ 17 አመቴ ነው ይያቻለሁ አይደለ ይሄ ዲፖ የሚባለው አሁን በጣም ብዙ ጊዜ ሁሉንም ነገር ሳወራ የሚደነግጡ ሰዎች ይኖራሉ እኔ ግን እናንተን ከጠቀመ ከማውራት ወደኋላ አይደለም ዲፖ ጄል ያስደርገው ነበር የ3 ወር በጣም አሁን ሳስበው ለካ እዛ ሄጄ ስለሚደርስብኝ ጥቃት ሳይሆን የሚያሳስበው ኤጀንሲውም ቀጣሪም እኔ ያንን ነገር ሉዝ አድርጌ የነሱን የላኩትን ቪዛና ያወጡትን ለኤጀንሲ ገንዘብ ላለማጣት ኤጀንሲውም ደግሞ ከ3 ወር ቀደም ብሎ የሆነ ነገር ሀፕን ቢያደርግ
ወደ ሀገር ቤት ከተመለስኩ በኔ ቦታ በነፃ ሰው ስለሚቀይር ያንን ላለማድረግ ነው። ስለዚህ ሜንታሊ ኢሞሽናሊ ፊዚካሊ አቢዩዝ እንደረጋለን። እግዚአብሔር ጠበቀኝ። ለምሳሌ ፓድ ታስቀምጥልኛለች ሴትየዋ፣ እኔ መጠቀም አልችልም። ለምን? በትክክል የወር አበባዊ መምጣት ስለቆመ። ለምን እንደቆመ እንኳን አላውቅም። አስወግተኝ በነበረው ዲፖ እንደሆነ ያወቁት ሀገር ቤት ስመለስ ነው። አላዩ ላይ አውርቻለሁ። ያልሰማችሁ እየደገምኩኝ ነው። ሌሎችስ የ3 ዓመት የ5 ዓመት አስቀብረው የላኩ ከዛስ ጨርሰን መጥ እግዚአብሔር ጠበቀን እንበል። መደፈርም አያጋጥምሽ፣ አቢዩዝም ሳትደረጊ ሜንታሊሽም ሰላማዊ ሆኖ መጣሽ እንበል። ከዛ በኋላ ነገ ትዳር ስትጀምሪ በቀላሉ እንዳትወልጂ ትሆኛለሽ። ምናልባት ኢትዮጵያ ውስጥ በ29 በ30 ዓመቷ ያገባች ሴት ባገባች በአንደኛው ዓመት ልጅ ወልዳ አንቺ በ27 26 ላይ ማግበተሽ እስከ 30 ቢልልሽ ይችላል። ድካሙስ? እኔ ጓደኛ አለችኝ 3-4 ጊዜ አፖርሽን ያረጋት። ምክንያት ብላችሁ ከጠየቃችሁ ከአቅማችን በላይ ጉልበታችንን ስላጣ ሰውነታችን መቋቋም ስለማይችል እርግዝና መቆየት ከኛ ጋር እንዳይችል አፖርሽን እንዲያጋጥም። እንደውም አንድ ሳይኮሎጂስት እያወራች ነበር ላይቭ ላይ ከኔ ጋራ ብዙ ጊዜ ትገባለችና እኔም አንድ ፋሚሊ እንደዚህ ያለችኝ ብላለች። 7 ወር ብቻ ነው ጽንሱ መቆየት የሚችለው። ከዛ በሲኤስ 7ኛው ወር ላይ ነው እንድትወልድ የሚደረገው። ጽንሱ እየከበደ በመጣ ቁጥር መቆየት ስለማትችል መውለድ በትክክለኛው መንገድ ስለማትችል ይሄንን ሁሉ ነው ያጣነው። እኔ መታሰር በጣም እኮ ቀላል ነው። ታስረን ምናልባት የምንፈልጋቸውን ነገሮች እናያለን፣ መጻፍ እንችላለን፣ ሐሳባችንን አንሰረቅም። ትላንትና ግንባራችንን ስማ አቅፈው የሸኙን ቤተሰብ አሁን ስንመጣ በዶሮ ነው አቀባበል የሚያደርጉላችሁ። 2-3 ቀን ምንም ነገር መናገር አትችሉም። በቃ ሴሌብሬት እየተደረገ ነው። እንኳን ደህና መጣሽ ነው። ዘመድ ይመጣል። በቃ ሻንጣው እስኪከፈት በርሜል እስኪፈታ ሁሉም የድርሻውን ይይዛል። 4ኛ 5ኛ ቀን ብሬን አምጡ እንዲህ ማድረግ እፈልጋለሁ ስትሉ ጀመራቸው። ከአረብ ሀገር መጥቶ ጤነኛ አናውቅም ነው የምትባሉት። ለምን? ማንም ተነስቶ ህፃን ልጅን በከረሜላ እንደሚያታልል እናንተ በዶሮ ወጥና በአጉል ናፍቆት በአጉል ፍቅር በአጉል ወድሻለሁ ልትታለሉ አይገባም በፍጹም። ይሄ ነው ልላችሁ የምፈልገው። ከመምጣታችሁ በፊት ማወቅ አለባችሁ የማስባቸውን ነጥቦች አንስቻለሁ። ሌሎች ደግሞ እኔን የረዱኝን ወይ ደግሞ እኔን የጎዱኝን በሌላ ቪዲዮ እናወራለን። ከኔ ጋራ ከኖርኩት እንጂ ከተማርኩት አይደለም። ስለዚህ እንማማራለን። በጣም ነው የምወዳችሁ። ባይ። እወዳችኋለሁ።